እዚህ ጋር እንዲያበቃ ነው። ወደ ሩታ አይደለም ለምን ወደ ነፃነት አትመለስም? ወደዛችኛዋ ምንም የሚጠቅማት ነገር የለም። እሷ ያው በአንቺ የተነሳ ነው ትዳራቸው የፈረሰው ስላለን አንቺ መተሽ ነው ሁለቱ እንዳይታረቁ በሁለቱ መካከል ክፍተት እየተፈጠረ ሁለቱ ተለያይተው እንዲቀሩ ያደረግሽው አንቺ መተሽ ነው በመሃላቸው ስለተባለች በቃ ቢያንስ አንድ ሰው የተወቀሰበትን ነገር ለማስተካከል ይሞክራል። ያንን ያደረገችው እንጂ አንተ እንደዚህ አይነት ንግግር እንደምትናገራት እኔ እንጃ ሳታቀርታ አይመስለኝም። ስተቷን ለማስተካከል እንጂ ይሄንን ሐሳብ ያመጣችው እዛ ወጥቻለሁ ብላ ቴክስት ልካለ መቅረት እኮ ትችላለች። ከዚህ በኋላ አጠገቤ እንዳደርስ ብላ ግን እኛም የወቀስናት ብዙ ሰዎችም የወቀሷት ነገር ስለሆነ ብችል ያንንም ነገር አስተካክዬ ሉጣ የሚል ሐሳብ ይዛ እንጂ አሁን አንተ እዚህ ጋር ህይወቴን አትኖሪልኝም ምና የተጠየቀው ሌላ የምታወራው ሌላ የሰው ስሜት ምንም የሚገድ ጉዳይ የለም። በቃ ራስህ በጣም ኮንፊደንስ ያለ ሰው ህይወትህን በራስህ መምራት የምትችል ድንቅም ብቻ ትችዋለሁ። ምክንያት አይኖርም። ምናልባት ሩታ የምታወራቸው ነገሮች ምናምን ለእኔ ምንም ያልገባኝ ነገር ነው አሁን እያወራች ያለችው ማለት ነው። ስለዚህ ይህ ውሳኔ አንቺ ፈልገሽውና ወደሽው ይሄ ነገር የሚያስደስትሽ ለአንቺ ሰላም የሚሰጥሽ ከሆነ ኢትስ ኦኬ፣ ለምን ችግር የለውም። እኔ እኮ ይሄ ነገር ወደሽው የሚያስደስትሽ ከሆነ ምናምን የሚያስብል ነገር አይደለም። የጠቀማት ምንም ነገር የለም። ቀለበት ያረክላትን ሴት እንደ ወንጀለኛ እያደረካት በሰው ፊት